ጤና ይስጥልኝ ተመልካቾቼ እንደምሰነበታችሁ። ዛሬ ማሳያችሁ ይሄን የመሰለ በጣም ቆንጆ የሆነ ቢፍ ሶሴጅ እንዴት አድርጌ እንደምሰራው ነው። በጣም ቆንጆ አማራጭ ነው። ከስጋ ይልቅ አንዳንዴ እንደዚህ ለወጥ አድርገን በጣም ቆንጆ ሶሴጅ እንዴት አድርጌ እንደምሰራው ላሳያችሁ ወዳለሁ። እስቲ ተከታተሉ እስከመጨረሻ። መጀመሪያ እንግዲህ የማረገው እንደዚህ ዳያጎናል አነሳ አድርጌ ነው የምቆርጠው። ካስኮን የገዛሁት በጣም ቺፕ ዋጋ ላይ ነው ያሉት። አሁን ሴል ላይ ናቸው፣ ሞክሩት። በሩዝ ቆንጆ ነው፣ በአትክልት ሳይድ ቆንጆ ነው። ስለዚህ በጣም ተወዱታላችሁ። this is beef pork አይደለም። እንደዚህ አርጋችሁ ሳይድ ዌይስ ወይ ዳያጎናል ወይም ሰርክልም እንደሚመቻችሁ አርጋችሁ መክተፍ ይቻላል። ቴስት አድርጌ በጣም ነው የወደድኩት። ለወጥ አድርጉና እስቲ ሞክሩት። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ይመስላል። ከትፌው ተመልሼ እመጣለሁ። እንግዲህ እስከዛ እንዴት ናችሁ ታዲያ? ሰላም ነው ወይ? አዲስ ነገር አለ በህይወታችሁ? እንዴት ነው? ምን አዲስ ነገር እየተሰማ ነው? የሀገራችን ሁኔታ በጣም የሚያሳዝን ነው። በቃ በጣም ያሳዝናል። አሁን ራሱ ጦርነት ላይ ናቸው። እግዚአብሔር ጠብቃቸው በያሉበት ቤተሰቦቻችንን። ለምንድን ጸብ እንደሚያጭሩና ለምንድን በሰላም መኖር እየተቻለ ህዝቡን ወደ ጦርነት እንደሚማግዱት በጣም ነው እኔ ማወቅ የተሳነኝ በእውነት ለመናገር። እግዚአብሔር ልቦና ይስጣቸው ብቻ። እኛ ጀግኖች እየተባለ ሲነገረን ስንሰማ ኖርን። አሁን ደግሞ እንዴት በዚህኛው አመት በአዲስ አመት ወይም ደግሞ በተለወጠ ጊዜ ስቲል ጦርነትን ማሰብና አገር መገንጠልን መፈለግ እንዳስፈለገ አላቅም። what goes up has to come down የሚለውን ፕሪንሲፕል የፊዚክስ ፕሪንሲፕል አላወቁትም መሰል። እድሜ ልክ አገር መምራት ያለ መሰላችሁ እንዴ? I was not having whiskey. The bottle just sit there. እና እንደምታዩት እንግዲህ ሲጋር ስቶቬን ኦን ያደረኩ መስሎኝ ነበር። ይሄንኛውን ሳላቆን አደረኩት ሌላውን። ኦኬ ሲጋር እዚህ አድርጌ ትንሽ የበዛ ክራውድድ የሆነ ይመስላል፣ ግን ሲጠበስ ራሱ የቀነሰ ነው ይመጣው ብዬ ነው የማስበው። በጎን ሩዜን አዘጋጃለሁ። እዚህ ጋር ቀይና ቢጫ ቃሪያዎች አሉኝ። ብዙም አያቃጥሉም፣ ግን በጣም ቆንጆ ነው ለከለርም። በዛውም አይ ቲንክ ፋት በጣም እንደዚህ የሚበዛበት ከሆነ ፋቱን ደፋውና መልሼ እንደገና እጥደዋለሁ። ብራውን እስከሚሆን ጎልደን ብራውን እስከሚመስል ድረስ ይጠበሳል። እንግዲህ አንዳንድ ሰዎች ኮሜንት እየሰጣችሁን እንዴት ነው በአማርኛ ለምን ቪዲዮሽን አትሰሪውም እያላችሁኝ ነው። ያው እንግዲህ ያኗኗራችን ጉዳይ ሆኖ እዚህ የምንኖርበት በብዛት እንግሊዝኛ ስለሆነ የምናወራው ከዛ ቀስ በቀስ
እየቀላቀለን እናበዛለን ማለት ነው የሚቀላቀለውን። ስለዚህ እና አንደርስታንድ ማድረግ የሚቸግራችሁ ከሆነ እንግዲህ አላውቅም። ሲምፕል የሆነ ቋንቋ ያ ነው ለመጠቀም የምሞክረው። በጣም ይቅርታ። ለማሻሻል እሞክራለሁ። የሁላችሁ ፋቱ በጣም እንደዚህ ጨምሯል። የራሱ ዘይት ነው፣ የራሱ ቅባት ነው። ጎልደን ብራውን እስከሚሆን እንግዲህ እንደዚህ ስለሆነ ብዙም ለመብሰል ወይም ለማብሰል ሳይሆን ሞቅ ማድረግ ነው ያለብን ብለው ነው የነገሩኝ። በእርግጥ ሌብሉን አላነበብኩትም። እንደማያ ከሆነ የበሰለ ነው። ይበቃዋል ይሄን ያህል። ከዛ ወደ ራይሱ እመጣለሁ ማለት ነው። ይችን ግን እስቲ ዳምፕ ላርጋትና ኦይሏን ትንሽ ይመጣል መጀመሪያ ወደ ራይሱ ጋር ሄደበት ፋቱን ገፍቼው ነው የመጣው። አፈሰስኩት፣ ምክንያቱም ፋቱ ጥሩ አይደለም። ስለዚህ ይሄንን አሁን የሰራሁት ተከታታይ ቃሪያዎች ስላሉ እነዚህ ከላይ አድርጌበታለሁ። በጣም ሽንኩርት ባረግበትም መልካም ነው። በጣም መቀነስ ስኳይ ምክንያቱም ኦልሬዲ በጣም ክራንቺ ለመሆን ብሏል። ብራውን ሆኗል።
started ቪዲዮ እንግዲህ ቪዲዮውን ያጠፋሁት አልመሰለኝም። እንትኑን ድምፁን ምንድነው ትላንትና ማታ ለራት የሰራሁት ነበር። ይሄ ሌፍት ኦቨር ሩዝ ነው ላይክ በስመቲ ራይስ። እሱን ምንድን ያደረኩት የጣሳውን ቢንስ ተጠቀምኩኝ፣ ፒንቶ ቢንስ። ከዛን የተለያየ ነገር አደረኩት ላይክ ሽንኩርት፣ ቃሪያዎች አደረኩ። መሽሩም አደረግበታለሁ። ከዛን በጣም ቆንጆ ሆኖ ነበረ። እዚህ ጋር እንደምታዩት ጋር ማለት ነው። እዚች ጋር እሱ ነው ባይሳይድ አደረገዋለሁ። አዲስ ራይስ መስራት አይጠበቅብኝም ለቪዲዮ ይሄ ማለት ነው። we are living the reality አይደል እንዴ? ያለንን እንጠቀማለን። በርግጥ ደግሞ ለአሳይኝ ካላችሁ ኔክስት ታይም የዚህኛውን ራይስ አሰራር እንዴት አድርጌ እንደሰራ ታሳያችኋለሁ። በጣም ቆንጆ ራይስ ነው። basmati rice. I know it's a white rice but it was so delicious. እና በጣም ቆንጆ አድርጌ ነው የሰራሁት። ትንሽ በርበሬ ተጠቅሜበታለሁ። የጾም ቀን ስለነበረ እንግዲህ ያንን እራት መስራት እንደዛ ማለት ነው። ስለዚህ እንደምታዩት ሶሴጁ በጣም የሚያምር ሆኗል። ሽንኩርቱን ብዙም የማብሰል ፕሮግራም የለኝም። ትንሽ አለ አይደለ እንደ ሰላጣም በጎን ስለማረግበት ቆንጆ ነው የሚሆነው። ሰላጣም አለኝ እንደውም አሁን እዛ ላይ ሰላጣውን አቀርበዋለሁ በፕሌት ላይ ምን እንደሚመስል አሳያችኋለሁ። በጣም ቆንጆ ነው። አላጋችሁ ከለሩ ቢፍ ነው sausage. It's not our tradition, it's Italian tradition, but still we gotta see, you know, the world. I mean, try to eat different food as long as it's healthy, as long as it's yummy and it's not harmful for your body. Try sausage, try bacon, stuff like that. አንዳንድ ነገር ብቻ እንጀራና ወጥ ስጋ ብቻ መብላት የለብንም። እስቲ ልክዳ ነው ትንሽ መረቅ እንዲኖረው አቀራርቤ ትንሽ እመጣለሁ። ኦኬ ሰላጣ እንግዲህ እዚህ ጋር እንድቻርጌ አቅርቤያለሁ። ሰላጣው ትናንትና የሰራሁት በበስመቲ ነው፣ በባልሰሚክ ድሬሲንግ ነበር። ባልሰሚክ ያው የጾም ስለሆነ ብዙም ፌቨራይት አይደለም። አይ ላይክ ኢታሊያን ድሬሲንግ። ኤኒዌይስ እኔ አሁን ዛሬ የምጠቀመው ድሬሲንግ ለዚህ ሰላጣ ይሄ ነገር እዚህ ጋር ያለውን ክራንቺ ብሉ ቺዝ ዮገርት ድሬሲንግ ነው። በጣም ነው የምወደው። እሱን እዚህ ጋር አረጋለሁ። እዚህ ጋር አረጋለሁ። ከዛን እንግዲህ ይሄ ኦልሬዲ በስሏል እንደምታዩት ይሄን ይመስላል። መጨረሻ ላይ እያራጠልግም ፋቱን ደፍቼዋለሁ። አያችሁት አይደለ? ዋው I don't know if the video really looks like clear for you. Maybe it looks blurry, but maybe I need more lighting or a different lighting. ሌላ መብራት ሳያስፈልግ አይቀርም። ብዙም እንደምታዩት እንደ ሪል እንደምታዩት አይደለም። እዚህ ጋር ግን ያው anyways imagination goes powerful than seeing things ይባላል። ስለዚህ ኢማጂን አድርጉት። ከዛን አሁን እዚህ ጋር እንደምታዩት ራይሴን እያቀረበረ ቦታ ተቀይረው ላሙቀው ማለት ነው። my rice looks like this already ሞቅ ብሏል። እንግዲህ ማይክሮዌቭ ማድረግ ይቻላል። እኛ ኢዚ የሆነ ላይፍ ነው። you know, I like microwave. It makes my life easy. I know they say so many things about microwave, but I can use this like this. I know they say so many things about microwave, but I can't microwave it. It looks like it's warm enough for me now.
doesn't have to be really hot because I have the hot dog hot here. The hot dog is hot. So I am gonna use the same spatula or Itayaladan. Oh my goodness, this is so amazing. Looks nice. It's eatable. Eatable. I'm good at making messy table. I mean messy dinner table. Looks like this. Thank you everybody for watching. Try this different food for you. This is good. I have my chunky blue cheese dressing on the top. I have my rice right here. I could use soya sauce to make it look better or to taste better. I have soya sauce and I can use this like that. I'll try it in front of you then. Be patient. Ooh la la. Someone said para papa. Spanish is say para papa. Yo, come and eat with me if you're by the neighborhood. It's so delicious, the salad. I'll show you next time how I made this salad. It has a name too. What was it? Yeah, I'll surprise you anyways. I start with my salad with the dressing. It's so perfect. This is good. If you like it, give it a thumbs up. That's it. Thank you.